በእኔ ደረሰ በማንም አይደረስ። ሀብት ንብረቴ ናት። ምን እሳት ነው? አይደለም እነሳቴን አፋርጋቸው በእነሱ ጦስ ትዳር የፈረሰ ልጆችን ተበትነው ጎዳና ወጡ። የሚከራዩ ቤቶች ነበሩ አይደለም እንዴ? ደግሞ እነዛ ሁሉ ትልልቅ የሥራ መኪናዎችስ ህገወጥ በሚል ስም ለኪሳራ ዳረጉ። መጋዘኔንም አሽገው እስከ ንብረት ወረሱ። ለዓመታት ያጠራቀምኩትን ገንዘቤ እና ቅልጥ አቀለጡ። እዚያ የምታውቃቸው ንብረቶች ሁሉ ዛሬ ቤቴ መኪናዬን ተሸጡ፣ ዕዳዬን ከፍሎ። እና ታዲያ ለምን አትከስም? ዝም ብለህ ተቀምጠሃል? ወደ ህግ አትሄድም እንዴ? ዳኛውም ዝንጀሮ መፋረጃው ገደል፣ የቱ ጋር ተቆሞ ይነገራል በደል። አላዝመሩ አባቱ ዳኛ ልጁ ቀማኛ፣ በየት በኩል ተቸገርኳ። አሁን ታዲያ የት ማለት ምን ላይ ነው የምትኖረው? ዛፍ ላይ ዛፍ ላይ። ያኔ አንተ የቤት ኪራይ መክፈል አቅቶ ዛፍ ላይ ወጥተህ እንደወደቅከው እኔም እንግዲህ በቃ ብሎ እስኪጥለኝ ዛፍ ላይ ነው። ቀመስከዋ። መውጣት እንዳለ መውረድም አለ። እኔስ ወድቄም ቢሆን ተነስቻለሁ። ያው አንዳንድ ነገር ሲያስፈልገኝ ወርጄ ገዝቼ መለስ። ወርደህ ገዝተህ እንደገና ትወጣለህ አይደል? ዛፍ ላይ ጥሩ በርታ። አይዞህ እንግዲህ አይዞህ። ለማንኛውም እከክን የሰጠ ማከኪያውን ጥፍር አይነፍግም ተብሏል። እስቲ እንደው ለአንዳንድ ነገር ብትሆንህ ይችን ያዛት። አንተ ደግሞ ሁለተኛ ሰው ኪስ ውስጥ እንዳትገባ እና ያንተ ሱሪ ኪስ የሌለው እንደሆነ ሰው ኪስ ውስጥ ዘው ብለህ ትገባለህ። ምን ያድርግ ጊዜ ጥሎት ራብ ጥርሱን ስሎ መቶበት እንጂ እንኳን ሰው ኪስ እናቱ መስሎ ባይገባም ነበር ለካ እንዲቀርበ አውቄ እንዳልሆነ በመሐላ ላረጋግጥልዎ ብዬ ነው እንጂ የሌላ እኮ አይደለም። እሱን እዛው ፍርድ ቤት ሄደህ ቃለ መሃላ ፈጽመህ ታወራዋለህ። ኧረ ኮሎኔል እባክዎን ተሳስቼ ነው ይመኑኝ። ብዙ ያመናቸው ሰዎች ከልተውናል። አንተ ታዲያ ምን ብዬ ልበልህ? አሁን ታው ቀደም እንዲህ ያለ ጠባይ ተውብኝ ያውቃሉ። እንዲህ አይነት ጠባይማ ታይቶባቸው የማይታወቁ ሰዎች አሁን ሲዘርፉ ተገኝተው ወህኒ ቤት እንዳጠበው አልሰማህም? አልሰማሁም። እንዴት ያሉ ናቸው? ትልቁም ትንሹም ያላቸው የሞላቸው የተትረፈረፋቸው ያጡ የነጡም ብቻ አሳ ነባሪውም አሳውም ሁሉም ዘራፊዎች። ውይ ስለ ባህር ነው እንደሚያወሩት? እኔ እኮ ስለ መሬቱ መስሎኝ። ይኸው አሳ ነባሪውም ትልቁም ሰፊውን ባህር ይዘርፋል፣ አሳውም ደግሞ እንዳቅሙ የገንዳውን የወንዙን ይዘርፋል። ኮሎኔል እኔ ምንም አይገባኝም። ግድ የለዎትም ዝም ብለው ይልቀቁኝ። ካልገባ ታዲያ እኔ ኪስ ውስጥ ምን አገባ እኮ? ምን ፍለጋ? እርሶን ፈልግ ተብዬ ወደ እርሶ ስመጣ መንገድ ላይ ያገኘሁት አቤት መገጣጠም ብዬ በደስታ ላቅፎት እጄን ስሰድ ወደ ኪሴ ውስጥ ነበረ ደስታ። ኧረ ኮሎኔል ነውር ነው። ያላሰብኩትን አያሳስቡ። እኔ እኮ ያላሰብከውን ሳይሆን ያደረግከውን ነው። ግን ለመሆኑ ደግሞ ማነው ፈልገው ብሎ ወደ እኔ ላክ? ይሄ የህግ ባለሙያ ነኝ የሚል ሰውዬ አላስቀምጥ ብሎ ቢያስቸግራቸው ማን ነው እሱ? በፍርድ ነው ፍርዱ የሚሉት እኮ። እኔ ኮሎኔል ከፍርዱ ጎን ነው የምቆመው። አሁና ከሀቅ ከፍትህ ከእውነት ፍርድ ጋር ነው የምቆመው። ይበሉ እንደዚህ እንደያዙኝ በሌላኛቸው ደግሞ ጋሼን ይዘው ወደምንሄድበት እንሂድ። ታዲያ ይቀርላል። ና እንሂድ ገና